ፕሮግራማችንን መልእክታቸውን እንዲያስተላልፉ ጋብዛቸዋለሁ። ኡስታዝ ሀይደር ከድር አላሁ አክበር አላሁ አክበር አላሁ አክበር። ፕሮግራማችንን በጋራ አጠናቀን ነው የምንሄደው። ሁላችሁም ሰብራት ትንሽ ደቂቃ ነገር ነው ዋናው። السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. وعليكم السلام. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. መጀመሪያ አላህ በማመስገን ይጀምራለሁ። ለዚህ ለታላቅ ለዚህ ለታላቅ ታሪካዊ ስነስርዓት ለዚህ ታላቅ የካውንስሉ ይፋ የምናደርግበት ስነስርዓት ላይ አላህ ሱብሓነሁ ወተዓላ በዚህ አይነት ሁኔታ ወፍቆ በመገናኘታችን ምስጋና ለአላህ ተገባው። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ። በመቀጠል የተከበሩ ክቡር አባታችን የዚህ ካውንስል ሀሳቡን ያመነጩት የዚህ ካውንስል በዚህ አይነት ሁኔታ እንዲቋቋም ያደረጉት አባታችን ሼኻችን አሊማችን የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ሼኻችን ሼክ ሀጂ እንደዚሁም ደግሞ ከእሳቸው ጋር ሀሳብ በመስጠት በማገዝ ይህን ካውንስል በዚህ አይነት ሁኔታ እንዲቋቋም ያደረጉት ምክትላቸው ሼክ አብዱልከሪም፣ የተከበሩ ሼኻችን ሼክ ጋሪ ሙክታር የኦሮሚያ መጅሊስ ፕሬዝዳንትና እንደዚሁም የተከበሩ ሼክ ሱልጣን ሀጂ አማን የአዲስ አበባ መጅሊስ ሙፍቲያችን ዶክተር ጀላል ገመዳ፣ ሌሎቻችሁ ሁላችሁም በዚህ እንኳን አበቃችሁ ካመጣችሁልን ታላላቅ የድርጅቶች ሌሎች ይታዩኛል። ጊዜ ሌላ ለመግለጽ አልችልም። ሁላችሁም እንኳን ደስ ያላችሁ እንኳን ደስ ያለን እያልኩ ይሄ ካውንስል ሲቋቋም የተቋቋመበት ትልቁና ዋነኛው ዓላማ የኢትዮጵያ ሙስሊም ወጣቶችን ከቀበሌ ጀምሮ ከመንግስት ድረስ አንድ በአንድነት እንዲቆሙ በአንድነት እንዲሰሩ እርስ በርስ ያላቸውን ልዩነትን ወደ ሌላ በአንድነት እንዲቆሙና የዘር ግንኙነት የቋንቋ ግንኙነትና የአስተሳሰብ ልዩነቶችና እንዳይነት ማችን በላይና አይነት ሆነን ከምስራቅ ከደቡብ ተለይተው ያሉት ወጣቶችን ወንዱንም ሴቱንም ሰብሰብ አድርገን ወደ ትልቁ ነገር እንድንሰራ ነው የተቋቋመው። አሁንም እየሰራን ያለነው ይሄ ነው። ለዚህ ትልቅ ምስክር ዛሬ ከሁሉም ኢትዮጵያ ክልል ከሁሉም ቦታ ከኦሮሚያ፣ ከአማራ፣ ከሶማሊያ ከተለያዩ ቦታ ከደቡብ ከተለያዩ ቦታ የመጡት ያንን በንግግር ስናየ የነበረው በተግባር ያለችና በተግባር ያለችና እንደሆነ የሚያሳይ ሀብት ሲጀምር በአንድነታችን መጀመራችንና ትልቁና ዋነኛው ዓላማ አንድነት ላይ የጸና የኢትዮጵያ ሙስሊም ወጣቶችን ካውንስል መመስረት ነው። አንድነት ስንል በላይ ላይ የታለታችን ለኛ ነቢያችን ዓለይሂ ሰላም ይላሉ መን ሰላ ሰላተና ወስተቅበለ ቂብለተና ወአከለ ለይሀተና ፈሁወ ሙስሊም ለዚ ለሁ ዚመቱላሂ ወዚመቱ ረሱሊሂ ሰላት የሰገደ ወደ ቂብላ የዞረ ሙስሊም ያደረገው የገባ ሁሉ ሙስሊም ነው ብለን ነው የምናስበው። ሁሉም ሙስሊም ሻሃዳ ያደረጉ ሁሉም ሻሃዳ ያደረጉ ሙስሊም ስለሆነ በዚህ ክላስ ሳይና ብለን ለይት ብለሃለው ስራ ይሰራሉ ነገር ያደርግ ነው አሁን የተመረጠው ትልቁና ዋነኛ ዓላማው ይሄ ነው። ለምን ተከታተለ? በዚህ በሀገራችን ኢትዮጵያ አብዛኛው ነዋሪዋ ወጣቶች ናቸው። ከ70 አካባቢ ከ30 ዓመት በታች ወጣቶች ናቸው። ከ70 አካባቢ ከ30 ዓመት በታች የሆኑ ወጣቶች ናቸው። እነዚህ ወጣቶች ለዚህ ሀገር ሀብት ናቸው። ለዚህ ሀገር እድገት ልማት ብልጽግና ስራና እንደዚህ ሀገር በማንነት የሚያስጠብቅ ትልቅ ሀብት ናቸው። ይህ ትልቅ ሀብት በተለያየ መንገድ ሲስተካከል ሌላው
ሌላው ሙስሊሙን ወንድም ተይተሽው የኢትዮጵያ ሙስሊሞች ካውስ ሀብቱ ገላይ ነው የተቋቋመው ወላ አጣራው በዚያው አቀል ይወጣና አስተሳሰብ ወስዳ ለኔ ተመለሽ ይዘው ነው ለኔ ማሰብ በጥቂት ጊዜያቸው በአላህ አሳይቷል የትኛው መቀመጫውን መቀመጫውን ሁለት 你们不必